አንዳንድ ጊዜ በውጭ ፍጹም የሚመስል ቤተሰብ ከውስጥ የማይታይ ጨለማን ሊደብቅ ይችላል። እንደ አውሮፓውያኑ አቆጣጠር በ2018 በአሜሪካ ኮሎራዶ ግዛት ውስጥ የሚኖረው የዋትስ ቤተሰብ ለብዙ ሰዎች የህልም ቤተሰብ ይመስል ነበር። ባለቤቱ እና ቤተሰቡ በትልቁ ቤት ይኖሩ ነበር። ሁለት ትንንሽ ልጆቻቸው የቤተሰቡ ደስታ ነበሩ። ሻናን ሶስተኛ ልጅ እርጉዝ መሆኗን ታውቅ ነበር። በማህበራዊ ሚዲያ ላይ የሚለጥፏቸው ፎቶዎችና ቪዲዮዎች የደስታ ህይወት ያሳዩ ነበር። ብዙ ሰዎች ይህ ፍጹም ቤተሰብ ነው ብለው ያምኑ ነበር። ነገር ግን ከተዘጋው በር ጀርባ ነገሮች የተለዋወጡ ነበር። የገንዘብ ችግር፣ የትዳር ግጭት እና የተራራቀ ግንኙነት ቤተሰቡን እየተጫነው ነበር። በዚያ ጊዜ ክሪስ ከሌላ ሴት ጋር የፍቅር ግንኙነት ጀምሮም ነበር። ይህ የቤተሰቡ የህይወት አስከፊ አቅጣጫ እየወሰደው ነበር። ሻናን ግን ትዳራቸውን ለማዳን እየሞከረች ነበር። ችግሩ ሊፈታ እንደሚችልም ታምን ነበር። የሚመጣውንም ማንም ሊገምተው የማይችል አሳዛኝ ክስተት ነበር እየመጣ የነበረው ወደ ህይወታቸው። እንደ አውሮፓውያኑ አቆጣጠር በ2018 ኦገስት 13 ጠዋት ሻናን እና ሁለት ልጆቿ በድንገት ጠፉ። ስልካቸው፣ መኪናቸውና ንብረታቸው ቤት ውስጥ ነበር። እነሱ ግን የትም አልነበሩም። ይህ የመጥፋት ጉዳይ በጥቂት ሰዓታት ውስጥ መላው አሜሪካንን አነጋገረ። መጀመሪያም ሁሉም ቤተሰቡ የት ሄደ ብለው ይጠይቁ ነበር። ከጥቂት ቀናት በኋላ ግን እውነቱ ከማንም ግምት በላይ አስደንጋጭ መሆኑ ታወቀ። 2018 ኦገስት 13 ከሌሊቱ 2 ሰዓት ገደማ ከስራ ወደ ቤቷ ተመለሰች። የቤቷ የበር ካሜራ ወደ ቤት ስትገባ አሳይቷል። ይህ በህይወት ለመጨረሻ ጊዜ በካሜራ የታየችበት ጊዜ ሆነ። በማግስቱ ጠዋት ሻናን ከጓደኛዋ ጋር የነበራት ቀጠሮ ላይ አልተገኘችም። ስልኳንም አልመለሰችም። ይህ ለጓደኛዋ በጣም ያልተለመደ ነገር ነበር። ስለዚህ ወደ ቤቷ ሄደች። ጓደኛዋ በቤቱ ፊት የሻናን መኪና ይገኝ ነበር። የልጆቹም የመኪና መቀመጫዎች በውስጡ ነበሩ። ጫማዋ፣ የእጅ ቦርሳዋ እና የሚያስፈልጓት ነገሮች ሁሉ ቤቱ ውስጥ ነበሩ። ነገር ግን ሻናንና ሁለቱ ልጆቿ አልነበሩ። ወዲያውም ፖሊስ ጋር ደወለች። መርማሪዎችም ቤቱን ሲመረምሩ የግዳጅ መግባት ወይም የግጭት ምልክቶችን አላገኙም። ይህ ጉዳዩን የበለጠ አወሳሰበው። ምናልባት ልጆቹን ይዛ ወጥታ ይሆናል የሚል ግምትም ነበር። በዚያው ቀን የአካባቢው ዜና ጣቢያ ከክሪስ ጋር ቃለ መጠይቅ አደረገ። በካሜራ ፊት ቆሞ ባለቤቱንና ልጆቹን እንዲመለሱ ጠየቀ። ነገር ግን ብዙ ሰዎች የሰውነት እንቅስቃሴውና አነጋገሩ ያልተለመዱ መሆኑን አስተዋሉ። በዚህ መካከል መርማሪዎች የጎረቤቶችን የደህንነት ካሜራዎችን መመርመር ጀመሩ። አንድ ካሜራ ክሪስ በማለዳ ወደ ስራ በመኪናው በተደጋጋሚ ነገሮችን ሲጭን አሳይቷል። ይህ ቪዲዮ ለመርማሪዎች ትልቅ ጥያቄን አስነሳ። ለምን በዚያ ሰዓት እንዲህ በችኮላ እየጫነ ነበር የሚለው ጥያቄም በአእምሯቸው ተፈጠረ። ክሪስ ግን ሁሉን ነገር እንደተለመደ እንደነበር ለማሳየት ሞከረ። ነገር ግን በቀጣዮቹ ቀናት የሚገኙት ማስረጃዎች የጉዳዩን አቅጣጫ ሙሉ በሙሉ ቀይረውታል። የጎረቤቶችን ቪዲዮዎችና የስልክ መረጃዎችን መሰብሰብ ጀመሩ። መርማሪዎች አንድ የጎረቤት ካሜራ በጣም አስፈላጊ ማስረጃ አሳየ። በማለዳ ሰዓት የስራ መኪናውን በቤቱ ፊት አቁሞ ለብዙ ደቂቃዎች ወደ ቤቱ እየገባና እየወጣ ነበር። ይህ ከዕለት ተዕለት ልማዱ የተለየ ነበር። መርማሪዎች ቪዲዮውን ከክሪስ ጋር ሲመለከቱት በጣም የተረበሸ መሆኑን አስተዋሉ። በተደጋጋሚ ወደ ቴሌቪዥኑ ይመለከት ነበር፣ በጭንቀትም እጆቹን ያንቀሳቅስ ነበር። በዚህ ጊዜ መርማሪዎች የትዳር ህይወታቸውን መመርመር ጀመሩ። ከጓደኞቻቸውና ከቤተሰቦቻቸው ጋርም ተነጋገሩ ስለ እነሱ የትዳር ህይወት። በኋላም ክሪስ ከሌላ ሴት ጋር የፍቅር ግንኙነት እንደጀመረ አወቁ። ይህ መረጃ የምርመራውን አቅጣጫ ቀየረው። በተጨማሪም የክሪስ የስልክ ጥሪዎች መረጃዎች በወንጀሉ ጠዋት ወደሚሰራበት የነዳጅ ቦታ እንደሄደ አሳዩ። ይህ ቦታ ከተለመደው የስራ መስመር የተለየ ትኩረትን ማግኘት ጀመረ።
መርማሪዎች ከክሪስ ጋር ሌላ ቃለ መጠይቅን አደረጉ። በዚህም ጊዜ የሰጠው መልስ ከመጀመሪያው መግለጫው ጋር የማይጣጣም ሆኖ ተገኘ። በታሪኩ ውስጥ ትንንሽ ልዩነቶች መታየት ጀመሩ እና እነዚህ ልዩነቶች ለመርማሪዎች በጣም አስፈላጊ ሆኑ። ከዚያም መርማሪዎቹ የሐሰት ማሳወቂያ ምርመራ እንዲያደርግ ጠየቁት። ክሪስም ተስማማ። ይህ ውሳኔ የጉዳዩን አቅጣጫ ሙሉ ለሙሉ ሊቀይረው ነበር። 2018 ኦገስት 15 ጠዋት በፈቃዱ ወደ ምርመራው ማዕከል መጣ። መርማሪዎች ከእሱ ጋር ብዙ ሰዓታትን ቆይተው ተነጋገሩ። ከዚያ የሐሰት ማወቂያ ፖሊግራፍ ምርመራ ተደረገለት። እንደ የወንጀል ምርመራ መሳሪያ ይህ ምርመራ ብቻውን ሰውን ጥፋተኛ ወይም ንጹህ አያደርግም። ነገር ግን መርማሪዎች ተጨማሪ ጥያቄዎችን እንዲጠይቁት ሊረዳቸው ይችላል። ምርመራው ከተጠናቀቀ በኋላ ባለሙያዎች የሰጠውን መልስ የታመነ እንዳልሆነ ነገሩት። መርማሪዎቹ በእርጋታ እንዲህ አሉት፣ ክሪስ፣ የሆነውን እውነት መናገር ያስፈልጋል። የምንረዳ መንገድ በዚያ ብቻ ነው። በመጀመሪያ ክሪስ የቀደመውን ታሪክ ደገመ። ምንም እንደማያውቅ ተናገረ። ነገር ግን ጥያቄዎቹ በተደጋጋሚ ሲቀጥሉ ዝም አለ። ከጥቂት ደቂቃዎች በኋላ አዲስ ታሪክ ተናገረ። በዚያ ወቅት ሻናን ልጆቹን ጎድታቸዋለች ብሎ እሱም በቁጣ ሻናንን እንደገደላት ተናገረ። መርማሪዎች ግን ይህን ታሪክ አላመኑትም። የተሰበሰቡትም ማስረጃዎች ከሱ ንግግር ጋር አይጣጣሙም ነበር። በተጨማሪም ምርመራ በኋላ የቤተሰቡን አስክሬኖች በክሪስ የሥራ ቦታ አቅራቢያ ተገኙ። ይህ የጉዳዩን አቅጣጫ ሙሉ በሙሉ ለወጠው። በመጨረሻም ክሪስ ዋትስ ቤተሰቡን መግደሉን አመነ። በኋላ በፍርድ ቤት የቀረቡ ማስረጃዎችና የእሱ እምነት በጉዳዩ ላይ ወሳኝ ሆኑ። ይህ ጉዳይ በመላው ዓለም ብዙ ሰዎችን አሳዘነ። በማህበራዊ ሚዲያ ላይ ደስተኛ የሚመስለው ቤተሰብ እንዴት ወደዚህ አስከፊ መጨረሻም እንደደረሰ የብዙዎች ጥያቄ ሆኖ አልፏል። በቤተሰቡ መገደሉን ካመነ በኋላ ጉዳዩን በፍጥነት ወደ ፍርድ ቤት ተወሰደ። መርማሪዎች የሰበሰቡትን ማስረጃዎች ብዙ ነበሩ። የስልክ መረጃዎች፣ የጎረቤቶች የደህንነት ካሜራዎች፣ የስራ ቦታ መረጃዎች እና የክሪስ የራሱ መግለጫዎች ሁሉ በአንድ ላይ ተያይዘው ቀረቡ። በፍርድ ሂደቱም ወቅት አቃቤ ሕግ የሞት ቅጣት ሊጠይቅ ይችል ነበር። ነገር ግን ቤተሰብ ረጅም የፍርድ ሂደት እንዳይኖር እና ጉዳዩ በፍጥነት እንዲያልቅ ፈለጉ። ቤተሰቦቻቸው በዚህም ምክንያት ክሪስ ዋትስ በይፋ ጥፋተኛ መሆኑን አመነ። እንደ አውሮፓውያኑ አቆጣጠር በ2018 ኖቬምበር ፍርድ ቤቱ የመጨረሻ ውሳኔውን ሰጠ። ክሪስ ዋትስ ያለምንም የምህረት ዕድል በዕድሜ ልክ እስራት ተቀጣ። ይህ ቅጣት በተከሰሱበት ወንጀሎች ሁሉ ላይ ተፈጻሚ ሆነ። በፍርድ ቤቱ ውስጥ የሻናን ቤተሰብ በጣም ልብ የሚነኩ ንግግሮችን አደረጉ። ሻናን፣ ቤላና ሴሌስቲን በፍቅር የተሞላ ሕይወት እንደነበራቸውና መቼም እንደማይረሷቸውም ተናገሩ። ይህ ጉዳይ በመላው ዓለም ብዙ ሰዎችን አስደንግጧል። በውጭ ፍጹም የሚመስል ቤተሰብ ውስጥ ከባድ ችግሮች ሊኖሩ እንደሚችሉም አሳይቷል። የዋትስ ቤተሰብ ታሪክ ዛሬ ድረስ በእውነተኛ የወንጀል ጉዳዮች መካከል በስፋት የሚጠናና የሚወያዩበት ጉዳይ ሆኖ ቀጥሏል።